እኛ ብዙ ወጣቶች የተሻለ ሰው ለመሆን ስኬት እንፈልጋለን። ነገር ግን ለስኬት የጀመርነውን እርምጃ ተስፋ እንቆርጥና በመንገዶች ብዛት እንተዋለን። ለምን? ይህንን ስላላወቅን። እስከ መጨረሻው ተከታተለን። ሀሳቤን በደንብ እገልጽልሃለሁ። እመነኝ። ያቆምከውን እርምጃ አድሰ ከእንደገና ትጀምራለህ። የተሳካለትም ሰው ትሆናለህ። በዚህ ቪዲዮ እንግዲህ የብዙ ወጣቶችን ሀሳብ ሊያስቀይር የሚችለውን ወደ ስኬት ለመሄድ ስንፈልግ ስንጥር የተለያዩ ነገሮችን ስናደርግ በህይወታችን የሚገጥመንን እያንዳንዱ ነገር የምናወራ ይሆናል። ለምን ይገጥመናል? ለምንድን ነው? ከየት ነው ያ ነገር የመጣው? የጸለየን ወደ እግዚአብሔር እየተጠጋን ሞር እሱን እየፈለግን ነገር ግን ህይወታችን ላይ ሀፕን የሚያደርጉ ነገሮች ለምንድን ነው ወደኛ የሚመጡት የምለውን ሀሳብ ከነ ምክንያታቸው የማቀርብላችሁ ይሆናል። እስከ መጨረሻ ካያችሁት እያንዳንዱ ነገር ለእናንተው ጥቅም እንደሆነ ከማስረጃ ጋር አቅርበ የማቀርብላችሁ ይሆናል። መከታተላችሁን አትርሱ። ቢኮዝ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ ሀሳባችሁን ደግሞ በኮሜንት ጻፉልኝ። ሰብስክራይብ ማድረግም እንዳይረሳ። ወደ ሀሳብ ልግባ። ምን መሰላችሁ? ወደ ስኬት ስንመጣ እግዚአብሔርን ስንፈልግ ወሞር ወደ ህይወታችን የሚመጡ ተቃራኒ ነገሮች፣ የማይታሰቡ ነገሮች አሉ። እኛ ከምንፈልገው ተቃራኒ የሆኑ ነገሮች። ለምንድን ነው እነዛ ነገሮች ወደ ህይወታችን የሚመጡት? ለምንስ ይገጥሙናል? ለምንስ ከኖርማል ሰው ይልቅ እኛ ላይ ይበዛሉ እነዛ ነገሮች ለምለው የመጀመሪያው መልስ ልስጥ። አንተ ስትጀምር ስኬት ስትፈልግ፣ የተሻለ ህይወት ለመምራት ስትፈልግ፣ ወደ ተሻለ ነገር እርምጃ ስታደርግ ከኖርማል ሰው ወጥተሃል ኦልሬዲ። ሀው ካልከኝ ኖርማል ሰው የሚያደርገው ነገር አይደለም እያደረግክ ያለው። ኖርማል ሰው የሚኖረውን ህይወት እኮ ልትኖር አይደለም። ነገ ህይወትን ከኖርማል ሰው በተለየ መንገድ ልትመራ ነው። ስለዚህ የተለየ እንቅስቃሴ ስታደርግ የተለየ ሰው ልትሆን ይገባል። ነገ የተሻለ ሰው የሚያደርግ ሰው፣ የተሻለ ነገር የሚያደርግ ሰው ዛሬ የተሻለ መሆን አለበት። ነጋችን የዛሬያችን ውጤት ነው ይባላል። ሌላ ደግሞ ዛሬ ነው የምትሰራው። ዛሬ ትገነባለህ። ዛሬ የተሻለ ሰው ትሆናለህ። ነገ የተሻለ ነገር ታደርጋለህ። ያንን የተሻለ ነገር ለማድረግ የግድ የተሻለ ሰው መሆን አለብህ። ስለዛ እግዚአብሔር ያንን ነገር ስትፈልግ፣ ወደ እግዚአብሔር ስትጠጋ፣ ሞር የተሻለ ነገር ስትፈልግ፣ የተሻለ ነገር ሊሰጥ ስትፈልግ የተሻለ ሰው ያደርጋል። በመጀመሪያ አንድ ስትራቴጂ ልንገርህ። በመጀመሪያ ደረጃ ምንድን ነው የምትሆነው ከተባለ አንተ ትሰራለህ። በመጀመሪያ ደረጃ አንተ ትሰራለህ። የሆነ ነገር ከመፈለግ ስትፈልግ፣ ወደ እግዚአብሔር ስትጠጋ፣ እግዚአብሔር ስትፈልግ፣ ይህንን ነገር አድርግልኝ ስትል እግዚአብሔር በዚህ አይነት መንገዱ ነው የሚያደርግልህ። የመጀመሪያ ይሰራል፣ ስቴፓን ይሰራል። ከዛ በኋላ ይሰራብሃል። አየህ ማለት ከዛ በኋላ ይሰራልሃል። ሶስተኛ ስቴፕ ደግሞ ይሰራልሃል ይባላል። እንዴት ካልከኝ መጀመሪያ ላይ አንተን ነው የሚሰራ፣ ነገርን ሳይሆን አንተን ነው የሚሰራ። ይቀርጽሃል፣ ያበስልሃል። በተለያዩ ነገሮች አንተን ሞር የተሻልክ ያደርጋል። ከዛ በኋላ የምትፈልገውን ይሰጣል። የሆነ ሳክሰስ ይሆናል የምትፈልጉ፣ የሆነ ደረጃ መድረስ ይሆናል የምትፈልጉ፣ ያንን ነገር ይሰጣል። መጀመሪያ አንተን ከሰራ በኋላ የተሰራ ሰው ላይ ነው የተሻለ ነገር የሚሆነው። አየህ፣ የተሻለ ነገር እንደሆነ ለምትፈልጉ ሆነ የግድ የተሻለ ሰው ልትሆን ይገባል። ስለዚህ እግዚአብሔር በመጀመሪያ ደረጃ አንተን ይሰራል። ከዛ በኋላ ይሰራላል። ከዛ በኋላ ነው የሚሰራብህ። እንደምትፈልገው ለዓለም ያሰራጫል። እንደምትፈልገው ለብዙ ሰው እንድትተርፍ ያደርጋል። ስለዚህ በዚህ በህይወታችን በውጣ ውረድ ስናልፍ፣ በውጣ ውረድ ውስጥ ስናልፍ እግዚአብሔር እያንዳንዱ ነገር እያስታጠቀን ነው የሚሄደው። ማስተዋል ግን ከኛ ይጠበቃል። ብዙ ሰዎች ሳክሴስን ይፈልጋሉ። ነገር ግን እዛ ደረጃ ላይ ሳይደርሱ ተስፋ የሚቆርጡት፣ ወደኋላ የሚያፈገፍጉት ለምንድን ነው ካልከኝ ይህንን ነገር እንድታውቅልም ይፈልጋሉ። ምናልባት አንተም ወጣት ነህ፣ የተሻለ ነገር ነገ እንደሆነ ትፈልጋለህ። ነገር ግን የተሻለ ነገር እንደሆነ ስትፈልግ የማይሆን ነገር ወደ ህይወት ይመጣል። ያንን ነገር በስርዓት አሰብት ማድረግ ካልቻልክ ምናልባት ካሰብክበት ላደርስ ትችላለህ። ካሰብክበት እንድትደርስ የሚያደርግን እያንዳንዱን ነገር ይነግርካል። ምንድነው እሱ? ቅድም እንዳልኩ በህይወት ውጣ ውረድ ስታልፍ እግዚአብሔር እንድትሆንለት የሚፈልግ ነገር አለ። የመጀመሪያው እነዛ ውጣ ውረዶችን እንድትቀበል ይፈልጋል። እግዚአብሔር ከማማረር ይልቅ እንድታመሰግንለት ይፈልጋል። ማጉረመረም ይልቅ ለበጎ ነው ነገር የሆነው እያልክ ከእግዚአብሔር ጋር እርምጃህን እንድታደርግ፣ የድሮ ሪሌሽንን እንድትቀንስ አይፈልግም። ሞር እንድታጠናክር ይፈልጋል። ለምንድን ነው እንዳጠናክር የሚፈልገው? እነዛ ነገሮች ወደ ህይወት ሲመጡ እግዚአብሔር ሞር የተሻለ ሰው እንድትሆኑ ብያለሁ፣ ቅድም እንድታስታውስ ይፈልጋለሁ። እና ስለዚህ ሞር ወደ እሱ እንድትጠጋ ይፈልጋል። ምክንያቱም ገንዘብ ሰጥቶ አንተ ማጣት አይፈልግም። ስለዚህ ነገሮች፣ ችግሮች፣ ቻሌንጆች ሞር ወደ እሱ እንዲያስጠጉ ይፈልጋል እግዚአብሔር። ስለዚህ ነገ የሚመጣውን ነገር ማስተዳደር እንድትችል ዛሬ ጉልበት ይሰጣል።
ነገ የሚመጣውን ገንዘብ እንዴት መስጠት፣ ለሰዎች እንዴት ማካፈል፣ ለሰዎች እንዴት ማገዝ፣ እንዴት ከሰዎች ጋር በዛ ገንዘብ በሰላም መኖር እንድትችል፣ እንዴት ከዛ ገንዘብ ይልቅ እግዚአብሔርን አባትን መፍቀር መውደድ እንድትችል እያንዳንዱ ነገር በሕይወት ያስተምራል። ስለዚህ ነገ የሚመጣው ነገር አንተን ይዞ እንዲያድ አንተ ቆመ እንድትሆን ጠንካራ እንድትሆን ያደርጋል በመጀመሪያ ደረጃ። ስለዚህ ላንተ ጥንካሬ ነው ቻሌንጅ የሚመጣው፣ ላንተ ብስለት ነው ቻሌንጅ የሚመጣው። አይተኸው እንደሆነ የብዙ ሰዎች አሁን እዚህ ምድር ላይ የተለያዩ ነገር በጣም ሀይ ደረጃ የደረሱ በጣም ውጤታማ የሆኑ ሰዎችን አይተህ ከሆነ መጀመሪያቸው መነሻቸው ምናልባት ባክግራውንዳቸውን ካጠና በጣም ከባባድ ቻሌንጆችን አልፏል። ለምንድን ያለፉት ከሌላ ሰው በተለየ ካልከኝ የተለየ ሰው እኮ ለመሆን ፈለጉ። ፍላጎታቸው ነው። ከፍላጎታቸው የተነሳ ነው። አስብ፣ አንድ ነገር ላስታውስ። እመነኝ፣ አንተ እንደ ኖርማል ሰው ለመሆን ከሞከር ይህ ነገር በፍጹም ወደ አንተ አይመጣም። ሰይጣንም ወደ አንተ ለምን ያመጣዋል እንዴ? ነገ እኮ ሰይጣን የተሻለ ሰው እንደምትሆን ስለሚያውቅ ነው ያንን ነገር ወደ አንተ የሚያመጣው። ለምንድን ነው የሚያመጣው? ሰይጣን ተስፋ ሊያስቆርጥ። ለምንድን ነው የሚያመጣው? እንደ ማንኛውም ሰው እንድትሆን ስለሚፈልግ። ለምንድን ነው የሚያመጣው? ከእግዚአብሔር ጋር ሞር ሪሌትድ እንዳትሆን ስለሚፈልግ። ነገር ግን እግዚአብሔር በነዛ ነገሮች ስታልፈውን ብሎ ዝም ብሎ ያያል። ለምን? ጠንካራ እንድትሆን። አንዳንድ አባቶችን አይተህ ከሆነ ልጆቻቸውን እጃቸውን ይዞ ዳዴ ሲያስተምሩ አውቀው ይለቀዋቸዋል። ምክንያቱም እንዲጎዳ አይደለም፣ እግራቸው እንዲጠነክር ስለሚፈልጉ፣ ነገ በራሳቸው መቆም እንዲችሉ። ሁሌም እኮ አባት ልጁን እጁን ይዞ አይደለም ያራምዱ፣ ነገ ልጁ ራሱን ችሎ ይቆማል። ለዛ ጥንካሬ ሲፈልጉ ልጃቸውን አውቀው ይለቃሉ። ቢወርቁም ያነሳቸዋል፣ እንዲጎዱ አይፈልጉም። ነገር ግን እየጠነከሩ ስለሚመጡላቸው ያንን ነገር ስለፈለጉ አውቀው ይለቃቸዋል፣ ለእግራቸው ጥንካሬ ስለሆነ አስታውስ። ስለዚህም አንተም በህይወት ስለምትጠነክር እንድትጠነከር ስለሚፈለግ እነዛ ነገሮች በህይወት እንዲመጡ ይፈለጋል። ለምንድን ነው ያለ እነዛ ነገር ሳክሰስ የማልሆኑ? ለምንድን ነው ያለ እነዛ ነገሮች ህይወቴ የማያስተካክለው ካልከኝ፣ እነዛ ነገሮች እኮ ናቸው አንተን የሚያስተካክሉት። እነዛ ነገሮች እኮ ናቸው ወደ አንተ ስኬትን የሚያመጡት። በቃ ያ ነው መንገዱ፣ ሌላ አቋራጭ መንገድ የለም። ገንዘብ ብቻ መጥቶ እኮ ካልበሰልክ፣ በአእምሮ ካላደክ እኮ ሊያጠፋ ይችላል፣ ገዳይ ሊሆን ይችላል። ምናልባት የለመንከው እግዚአብሔርን የጠየቀው ነገር ነገ ገዳይ ሊሆን ይችላል፣ ማን ያውቃል? ነገር ግን ነገ ገዳይ እንዳይሆን የሚፈለገውን ዛሬ ራስን እንድትችል ሲደረግ ራስን ከቻልክ ያለዛ ነገር መኖር እንደምትችልም እንድታውቅ ፈለጋል እግዚአብሔር። ስለዚህ ነው በቃ እነዛ ነገሮች የሚመጡት። ሌላ ደግሞ በፍቅር እንድታደግ ይፈልጋል። ከሰው ጋር ሞር ፍቅር እንድኖር። አየህ ነገ ገንዘብ መጥቶ ምናልባት ያንን ገንዘብ እየወደድ ከፈጣሪም ከሰውም እንድትርቅ አይፈልግም እግዚአብሔር። ስለዚህ በፍቅር እንድትኖር እንድታድግ፣ የፍቅር ህይወት ሞር የተሻለ እንደሆነ ይፈልጋል። ስለዚህ እነዛ ነገሮች ፍቅርን ያስተምሯል። እነዛ ነገሮች ጠላቶችን እንድትወድ ያደርጓል። እነዛ የምታልፍባቸው መከራዎች እግዚአብሔርን ሞር እንድትወድ ያደርጋል ማለት። ሌላ ደግሞ ትዕግስት፣ በጣም ትልቁ ነገር ትዕግስት ነው። ምን ይላል መሰለህ መጽሐፍ? ትዕግስት መራራ ናት፣ ፍሬዋ ግን ጣፋጭ ነው ይላል። አየህ ትዕግስት በጣም ስታልፍበት በጣም መራራ፣ ነገር ግን ፍሬውን ስታዩ ጣፋጭ ነው። ታግሰ የምታገኘው ነገር በጣም ጣፋጭ ነው። ነገር ግን ሴንስ ስታደርገው ትዕግስት በጣም መራራ። መታገስ ይከብዳል። ይሁን ነገር መጠበቅ ይከብዳል። ነገር ግን ጠብቀ ያንን ነገር ስታገኝ ግን ስታደርግ አትችልም። አየህ ከባድ ነገር ነው። ስለዚህ ታገስ። ትዕግስት ያስፈልጋል በህይወት። ነገ ለሌሎች የምታስተምረው ነገር ሊኖር ያስፈልጋል። አንተ የቀመስከውን ነው ነገ የምታቀምስ። አንተ ያገኘውን ነው ነገ የምትሰጥ። አንተ የደረሰብኝ ነገ ለሌሎች መማሪያ ታደርገዋለህ። ዛሬ ቆሰልኮ ቁስል ነገ ለሌሎች መድኃኒት ይሆናል። ዛሬ ቆሰልኮ ነገ ሰዎች የሚድኑበት ይሆናል። እንዳረሰ እኔ በተገጠመኝ ነው ነገር ሌሎችን ሰዎች ትረዳል። የሌሎችን ሁኔታ ታውቃለህ፣ ትረዳለህ። ዝቅ ብለህ ስትኖር ነገ ከፍ ስትል ዝቅ ያሉትን ትረዳለህ፣ ሀሳባቸውን ትረዳለህ። ዝቅ አድርጋ ታያቸው ማታቋሽ። መንፈሳዊም ስጋዊም ብስለት ወደ አንተ ይመጣል። በመንፈሳዊም የበሰልክ ትሆናለህ፣ በስጋ የበሰልክ ትሆናለህ ብራዘር።
ስለዚህ እነዚህ ነገር እንዳረሳ ለዚህ ነው የሚመጡት ፈጣሪ አውቆ ነው ወደ አንተ የሚያመጣው ለማለት ያክል ነው። እስከ መጨረሻ ስለተከታተላችሁ አመሰግናለሁ። በሌላ ቪዲዮ እንገናኛለን። አስተማሪ ነገሮችን ስለምለቅ ሳብስክራይብ ማድረጉን እንዳረሱ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጉ። ሀሳባችሁን በኮሜንት ግለጹልኝ ስለምን ልስራ በቀጣይ ቪዲዮ። ታንኪዩ